ሄሎ ሄሎ፣ ሰላም ናችሁ? እንዴት ናችሁ? የዩቲዩብ ቤተሰቦች ሰላም ናችሁ? አልሐምዱሊላህ እኔ ያለው እናንተ እንዴት ናችሁ? ዛሬ እስቲ ቅዳሜ ቡና አብረን እናፍላ ብዬ ነው። የዕለተ ቅዳሜ ቡና ልንጠጣ ነው። እንዴት ናችሁ ታዲያ? አልሐምዱሊላህ ያለው እናንተስ እንዴት ናችሁ? ለምንድን ነው ግን ዩቲዩብ ሰብስክራይብ የማታረጉት? ያያችሁትን ላይክ ለምን አታረጉ? እንጂ መንካት እኮ ነው ይከብዳል እንዴ? ኧረ ግድ የላችሁም ላይክ እያረጋችሁ ይውልን እና አዲስ ደግሞ ደንበኛ ስትሆኑ ሰብስክራይብ አድርጉልን ፕሊዝ። ሰብስክራይብ ላይክ እያረጋችሁ ብታዩ ደስ ይለኛል። እና እሺ ዛሬ አብረን ቡና እንጠጣ ብዬ ነው። ቅዳሜን ቡና ኢንሻአላህ። በተረፈ ሰላም ናችሁ? አልሐምዱሊላህ ደህና ነኝ። እና ዛሬ ስለምን እናውራ እስቲ? እኔ ባይዘው የምነግራችሁ አስዌርን ትክክለኛ ታሪክ ነው እንጂ የውሸት ወይ የፈጠራ ወይ ደግሞ ዩቲዩብ ላይ መጥቶ ለመለፍለፍ አይደለም። ያየሁትንና በእውነት ያየሁትንና የታዘብኩትን ነው ምነግራችሁ። ዛሬ የምነግራችሁ ነገር አንዳንድ ሰው ዘመድ ቤትም ሊሆን ይችላል፣ ጓደኛም ሊሆን ይችላል፣ ባዳም ሊሆን ይችላል። አንዳንድ ሰው አንዳንድ ቤት ሄዶ አንዳንድ ቤት እየሄደ ሲጠላ አይታችሁ ታውቃላችሁ? እሱ በጣም እነዛን ሰዎች በፍቅር ይወዳል። ግን እኔ እንደውም በባዳ ላየው እውነት ለመናገር በቤተሰብ ደረጃ ነው ያየሁት። ቤተሰብ ሆኖ ለልጁ ቤተሰብ ናቸው ዘመድ ነው እያለ እየሮጠ ይሄዳል። ብዙ ጊዜ ማለት ነው ወይ እየሮጠች ትሄዳለች ዘመድ ስለሆኑ ብቻ ማለት ነው። ግን እነዛ ሰዎች ደግሞ በፍጹም ለልጁ ጥሩ አመለካከትም ሆነ ልጁን ማየት አይፈልጉም። እስቲ ለእንደዚህ አይነት ሰዎች ምን ብላችሁ ነው የምታስፈልጉት? ማየት አይፈልጉም። ሲገባ ስም ያወጡለታል፣ ሲወጣ ስም ያወጡለታል። አቅም እሱ ሲደርስ ብቻ ይለለ ሲወጣ እየበሉም ከሆነ ምግቡን አንስቶ ያርጓል። ሶፋ ስር የተገኘ ነገር ስር ነው የሚከቱት። እና እንደዚህ አይነት ሰዎች ለምንድን ነው አውቆ እንደዚህ ትከሻቸው እንኳን አይነግራቸውም። እኔ ቅርታ አድርጉልኝ እና ነው የሚወደኝ እና የሚጠላኝ ሰንዱ የሆነ ይከብደኛል፣ ትከሻ ይነግረኛል። እንደዚህ አይነት ጸባይ ነው ያለኝ አላውቅም። እንዴት ሰው አይቶ እንዴት አይረዳም? የሆነ ሰው ቤት እኮ ሲሄድ ከአቀባበሉ ይጀምራል። ለነገሩ እነሱ እየሳቁ እያስመሰሉ ስለሚቀበሉ ላያውቅ ይችላል። በጣም ማስመሰል በደንብ ነው የሚችሉት። ሲመጣ ወይ መተው ይመስላሉ። ለልክ ሲደርስ እንዴት ደህና ግባ እንብላ እንጠጣ፣ ነግቢ ቁጭ በይ እንብላ እንጠጣ ይላሉ። እና እንደዚህ አይነት ሰዎች ፕሊስ ሰው ቤት ስትሄዱ ለምን የእናት አባታችሁ ቤት አይሆንም? መጀመሪያ ከፍትፍቱ ፊቱ ይባላል። ፊቱንም ቢያበራላችሁ ሁኔታዎቹን ተከታተሉ። እየሳቀ ነው እየጠላ ያለው ወይስ ኮስተር ብሎ ነው ወይስ እየጠላ ያለው እንዴት እንደሆነ እወቅ። በእናታችሁ እንደዚህ አትኑ። በአላህ ወላሂ እኔ የምር ነው በጣም የተሰማኝና የተናደድኩትን ነገር ነው ለእናንተ እያካፈልኩ ያለሁት። ሰው ማንም ሰው ወይ የሚኖርበትን ወይ የሚበላ የሚጠጣቸው አይደለም ሰው ቤት የሚሄደው። ማንም በአቅሙ አልሐምዱሊላህ ምንም አንድ ዳቦ በቀን የሚያጣ የለም። አላህ ምስጋና ይድረሰው ለርስቅ ከፋች አላህ ስለሆነ ማለት ነው። ክፉ ሰዎች ደግሞ የምትበላውንም ዳቦ ሊዘጉ ይችሉ ነበር። ቢችሉ ስለማይችሉ ያው አላህ በጥበቡና በርስቁ ሰውን ያኖራል። እና ሰው እዩ። አንዳንድ ሰው እናት አባታችሁን ጠልቶ እናንተን ጠልቶ የእናንተንም ልጅ የሚጠላ ሰው አለ። ዘመር ነው ብላችሁ ወጣችሁ የምትሄዱበት 3 ትውልድ ማሰደብ 4ኛም ለመቀጠል የልጅ ልጅም ሊሰደብ ነው ማለት እኮ ነው። በዚህ አይነት ለምሳሌ አሁን የኔ እናትና አባት ከተሰደቡ እዛ ቤት ሄደ ሁሉ እየተሰደቡ እየተናቁ የሆነ ስም እየወጣላቸው እየዘገነናቸው ከሆነ እኔም ቀጥዬ ሄጄ እኔንም እንደዛ የሚያዩ ከሆነ አጋጣሚ ደግሞ ልጄንም ይዤ ከሆነ እንደዛው ከሆነ ያ ነገር 4 ትውልድ ማሰደብ ወይ ደግሞ ማስናቅ ማስደፈር ነው። ምንድነው? ከወደዱ ወዶ በስነስርዓት ነው፣ ከጠሉ ደግሞ እዛው ምን ይቀራል? ምንም የሚቀር ነገር እኮ የለም። ሰው ለሰው መድኃኒት ነው ተብሎ እንጂ ከሰው ጋር የሚኖረው ምንም የሚቀር የለም። አረ ፕሊስ እንደዚህ አይነት ሰዎች ግን ወላሂ አላህ ልቦና ይስጣችሁ፣ አላህ ልቦና ይስጣችሁ ነው የምለው እኔ በኩሌ ማለት ነው። ራሳችሁን እዩ። ምንድነው? እዩ ራሳችሁን እዩና የሆነ ነገር አድርጉ። እዩ ሰው ቤት ስትሄዱ ስለሳቁላችሁ እንትናዬ ወድዬ ምንዬ ስላለ አይወድህም ያ ሰው። መውደድ ማለት ትክክለኛ አንተ ስትቸገር ካንተ ጋር የሚቸገር፣ አንተ ስትደሰት በትክክል ካንተ ጋር የሚደሰት፣
አንተ ስትታመም ከአንተ ጋር በትክክል የሚታመም ሰው ነው ሰው ማለትና ትክክለኛ መውደድ ማለት እና ለጥቅሙ ብቻ ሲፈልግ እንዲህ እያለ እየጋለበ የሚፈልግህ አይደለም። መውደድ ማለት ጥቅሙ ፈልጓት ልክ ጉዳዩ ከተሳካለ በኋላ ጀርባ የሚሰጡ ሰዎች አሉ። እንደዚህ አይነት ሰዎችም አሉ። እና አረ ተረጋጉ፣ ይሁ ቆም ብላችሁ ራሳችሁ ፈትሹ። ለምን እዚህ ደረጃ ሰው እስኪንቃችሁ ድረስ ለምንድን ነው የምትደርሱት? ሰው እስኪንቃችሁ ድረስ አትድረሱ። ቤተሰቦች እንደዛ ነው የምላችሁ። አንዳንድ ሰው ጥላቻን አያውቅም። ጥላቻ ሐራም ነው። በእርግጥ ሰው መጥላት አያስፈልግም። ግን ደግሞ የሚጠላችሁ ሰው ካለ ደግሞ ምንድን ነው ይጥላ፣ በቃ መሄድ ነው። ምንድን ነው እሱ? ቆይ ሂድ ተብሎ እስኪነገረው ነው እንደሚቀመጠው ሰው ሂድ አትምጣብን አንፈልግም እስከሚባል አንፈልግም ተብሎ ከመዋረድ በፊት እግርን መሰብሰብ፣ ማሳጠር። በሳምንት 7 ቀን የሚሄድ ከሆነ በሳምንት አንዴ መሄድ፣ በወር አንዴ። እንደውም እንደዚህ የሚጠሉ ሰዎች ከመሄድ ያስፈልጋል። የሆነ ጉዳይ ካላቸው ለጉዳያቸው መሄድ። ከዛ ውጭ ዘመዴ ነው እንትኔ ነው ብሎ እየተንጠለጠሉ ሄደው 3 ቤት አሰድቧል እስካሁን ድረስ። እኔ ሳቅ 4ኛ ቤት እንዳታሰድቡ። 3 ቤት ተሰድቧል። አባት ተሰድቧል፣ ልጅ ተሰድቧል፣ የልጅ ልጅ ተሰድቧል። በህይወቴ እኔ በዚህ እድሜ ያየሁት ማለት ነው። አላ ደግሞ እድሜ ጨምሮልኝ 4ኛ ትውልድ ሲሰደብ ብቻ አላ እንዳያሳየኝ ይላለው። ተው ተረጋጉ። በቃ ካልወደዳችሁ ለምን አባት እናታችሁ አይሆንም? በቃ ምንድነው አይወድም አይቅራ። በቃ ምንድነው እሱ? ምንድነው የሚቀረው? ነፍሳችሁ ከሰው ጋር ስለቀባችሁ አይወጥ አላ ባለ ቀን ነው ነፍስ የምትወጣው። እዛ ሰው ስር ስለሄድክ እኮ ከዛ ሰውዬ የሚተላለፍብህ ነገር የለም። የሀብታም ከሆነ ሀብታ ይተላለፍብህ ምንም የለም። ምናልባት በሽታ ተላላፊ ከሆነ ወንጀል ተላላፊ አይደለም። እኔ እስካየሁት ድረስ እስካሁን ድረስ ማለት ነው። ራስን ሆኖ መኖር ቢኖርም ባይኖርም ቆፍጠን ብለህ መኖር። ሰው 1 ስቴፕ ከጠላ ደግሞ 2 ስቴፕ መጥላት፣ 2 ስቴፕ ሰው ከጠላ ደግሞ 3 ስቴፕ ጠልተህ እዛው ርቀህ በሰላም መኖር። አላህ ክፉ ያምጣ ብለህ እና ምንድነው ሰው አንዳንድ ሰዎች ሰው ስር የሚሄዱትን ያህል አላህ ስር ቢሄዱ አቤት ስንት ነገር ባገኙ፣ ወላሂ ከስንት ነገር በዳኑ፣ ስንት ርስቅ ባገኙ ብዬ ነው የማስበው። የሰው ስር በሚሄዱት ነገር እየተንገበገቡ እንትን እያሉ ያ ሰው እንደዛ አይነት ምላሽ ካልሰጣችሁ አትሂዱ፣ አትልፉ። ሰውዬው በሰጣችሁ ፍቅር መጠን ሂዱ። በዛ መጠን ትንሽ ከተሰጣችሁ በትንሹ፣ ብዙ ከተሰጣችሁ በብዛት እንደዛው እንጂ እሱ ማን ሆኖ እንደፈለገ አዛዥ፣ ሌላው ደግሞ ታዛዥ ወይ ደግሞ እንደፈለጉ የሚጫወቱበት። አረ እዙ ቢላህ ወላሂ ልቦና ይስጣችሁ፣ ለነዛም ልቦና ይስጥ። ይሄም እንደዚህ ይሄ ሁሉ ደረጃ 99 ስም ሲወጣለት ሰው 1 ቀን እንኳን አይባንንም። ምንድነኝ እኔ ብሎ ትንሽ እንኳን ሰው አንገትና ትከሻ እኮ የተፈጠረልን አለ እንዲህ ብለን ውዶቼ ጉንፋን ይዞኛል። ለዛ ነው በግድ ታግዬ ለወሬ ብዬ እያወራሁ ነው። እና ቡናው ፈልቷል። የቡናችንን እንጠጣለን ማለት ነው። እና የተጠላችሁ ስፍራ እንዳትገኙ ብዬ እህታዊ ምክር ልመክራችሁ ነው። እናንተ የምትመክሩኝ ነገር ካለ ኮመንት ላይ ጻፉልኝ። ለሀሜት አይደለም፣ እውነተኛ ነገር ነው እያወራ ያለሁት። በአይኔ ያየሁትን በጆሮዬ የሰማሁትን። ይህን እህል ሰው ጠልቶ እስኪያስቋሽሻችሁ መጠበቅ ጥሩ ነው ብዬ አላስብም። ምን ነው ማንም በኦሮሞ ባህል ለምንድንቱ ኮሜ ፊ ረጅራታ የሚባል ተረት አለ። ኮሜ ፊ ረጅራታ ነው የሚመቱ። ስለዚህ እዚህ ደረጃ ሰው ጠልቶ ሰው አንቋሸው ስም የማውጣት ደረጃ 3 ቤት አይናችን እያየ ጆሮአችን እየሰማ በመደዳ ማሰደብ ለዛ ሰው እኔ እንደ ትልቅ ሼም ነው የማስበው። ለአድራጊዎቹም በጣም የሰው ልጅ የማይሰራ ስራ ነው የሰሩት እና ቢቆጠቡ ጥሩ ነው እላለሁ። ነገሩ ከተጧጧፈ ሰዎቹም በአካል ይዤላቸው ቀርባለሁና እውነት ግን በእነሱ ያየሁትን
ሰው ነገር ላካፍላችሁ ብዬ ለኔ ውስጤ በጣም ስለተናደደ ሰውየው እነሱን ከመውደዱ የተነሳ እንዲህ ነው የምትባለው እንዲህ ነው የሚያደርጉ ራሱ ተብሎ ቢነገረው አይሰማም። የሚሰማ አይደለም። ታውሯል። የዶሮ አይን የመሰለ ቡና ይላል። ይሄ ነው እና ቡናችን አብረን እንጠጣለን ማለት ነው። እቺኑ ጨዋታ ላካፍላችሁ ነው። ሌላ ደግሞ ትክክለኛ እና እውነተኛ ነገር ይዤላችሁ እስከምመጣ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ። ስፔሻሊ ሰብስክራይብ እና ላይክ በጣም ያስፈልገኛል ለዩቲዩብ ፕሊዝ። ለእናንተ ቀላል ነው፣ ለእኔ ደግሞ በጣም ይጠቅመኛል እና ይኸው ቢስሚላህ ቡና እየጠጣሁ ነው። እናንተም ጠጡና መልካም ቅዳሜ ይሁንላችሁ። አመሰግናለሁ። እዩ ሼር አድርጉልኝ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። አመሰግናለሁ። ማሰላማ። በሰላም ቆዩ።